ነገ ጥር 11 ጥምቀትን ማግኘት ያልቻላችሁ ሰዎች ይሄ ቪዲዮ ለእናንተ ነው። አዎ በስደት ላይ ያላችሁ፣ በአረብ አገር ያላችሁ፣ በውጭ አገር ያላችሁ፣ ቤተ ክርስቲያን የሌለበት የአሕዛብ አገር ላይ ያላችሁ፣ ነገር ግን ኦርቶዶክሶች ክርስቲያኖች ሁናችሁ የብርሃነ ጥምቀቱን በረከት ማግኘት ያልቻላችሁ ሰዎች፣ መስቀል አደባባይ ሂዳችሁ መጠመቅ ያልቻላችሁ ሰዎች፣ የጠመቃ ቦታ ላይ ሂዳችሁ መጠመቅ ያልቻላችሁ ሰዎች ምን ማድረግ አለባችሁ ነው። ይህን ቪዲዮ ቀድሜ ነበር መስራት የነበረብኝ። በውጭ አገር በአረብ አገር ላሉ ሰዎች እጅግ በጣም የሚጠቅም ቪዲዮ ስለሆነ ይሄ ቪዲዮ የደረሳችሁ ሕዝበ ክርስቲያኖች በሙሉ አደራ ብያለሁ። በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። የማትችሉ ሰዎች ደግሞ በውጭ አገር፣ በአረብ አገር፣ በስደት አገር ያሉ ሰዎችን ሜንሽን እያደረጋችሁ፣ የምታውቋቸውን ሰዎች ሜንሽን እያደረጋችሁ ይሄ ቪዲዮ እንዲደርሳቸው አድርጉልኝ። እሺ፣ የነገው ቀን ጥር 11 ከጌታችን አበይት በዓላት ውስጥ አንዱ ትልቁ በዓል ነው፣ ጥምቀተ ክርስቶስ። በዚህ ቀን ምን ታደርጋላችሁ ማለት ነው? ለምሳሌ የቀን ተቀን ጸሎታችሁ አለ። ለምሳሌ የዘወትር ጸሎት አለ፣ መዝሙረ ዳዊት አለ፣ ውዳሴ ማርያም አለ። ከዛም ስትጨርሱ ደግሞ የወዲስዋ መላእክት፣ አንቀጸ ብርሃን፣ ሰኔ ጎለጎታ፣ አርጋኖን፣ ሌሎችም ድርሳናትና ገድላት ሊኖሩ ይችላሉ። ታዲያ ይህንን የዕለቱን ጸሎት ከመጀመራችሁ በፊት መጀመሪያ ውሃ ቀድታችሁ በዕቃ ታዘጋጁና ከፊታችሁ ላይ ታስቀምጣላችሁ። አዎ ውሃውን ካዘጋጃችሁ በኋላ ውሃውን ክፍት አድርጋችሁ ጸሎታችሁን ትጀምራላችሁ ማለት ነው። ቅድም ያልኩትን ለምሳሌ ከዘውትር ጸሎት ትጀምራላችሁ። ከዛ መዝሙረ ዳዊት አለ። ከዛ በኋላ የውዳሴ ማርያም አለ፣ የወዲስዋ መላእክት አለ፣ አንቀጸ ብርሃን አለ፣ ሰኔ ጎለጎታ አለ። ከዛ የምትፈልጉትን ማንኛውንም ጸሎት ካደረሳችሁ በኋላ በተለይ ደግሞ ይሄ ጥር 11 ቀን ዓመታዊ የመጥምቀ መለኮት ቅዱስ ዮሐንስም ዓመታዊ ክብረ በዓል ከመሆኑ የተነሳ ለምንድን መለኮትን ያጠመቀበት ቀን ከመሆኑም የተነሳ ትልቅ ቃል ኪዳን ስላለው የመጥምቀ መለኮት ቅዱስ ዮሐንስ ገድል ካላችሁ፣ ገድል ካላችሁ አንድ ምዕራፍ ታነቡና ከዛ ደግሞ አንድ ተአምር ታነባላችሁ። መጨረሻ ላይ ምን ታደርጋላችሁ ማለት ነው? ከገድሉ አንድ ክፍልና ከተአምሩ አንድ ክፍል እንዳነበባችሁ አንዳንድ ብቻ አይደለም፣ የምትችሉትን ያክል ማንበብ ትችላላችሁ። መጨረሻ ላይ ግን በጸሎት ከመዝጋታችሁ በፊት እጃችሁን ትዘረጉና መጥምቀ መለኮት ቅዱስ ዮሐንስ ሆይ አንተ ተወደህና ተመርጠህ በእጅህ ያጠመቅከው ጌታዬና አምላኬ መድኃኔዓለም ኢየሱስ ክርስቶስ የአንተ የገድል መጽሐፍ የተነበበበትን የተአምር መጽሐፍ የተነበበበትን ማንኛውንም ውሃ በሙሉ የዮርዳኖስን ጸበል አደርግልሃለሁ ብሎ ቃል ኪዳን ገብቶልሃልና እባክህን ጌታዬ ሆይ እኔም በዚህ በባዕድ ሀገር በስደት ሀገር በችግር ነውና ያለሁኝ ይህንን ከፊቴ ያለውን መዝገበ ጸሎት ጌታዬና አምላኬ ኢየሱስ ክርስቶስ በሰጠ ቃል ኪዳን በፍጹም አምኜ እዚህ መዝገበ ጸሎት ላይ ጸሎት አድርጌያለሁ። አንተም በተሰጠ ቃል ኪዳን ከጌታዬና ከአምላኬ ከኢየሱስ ክርስቶስ ዘንድ ለምነህ ተማጽነህ ይህንን ውሃ በተሰጠ ቃል ኪዳን ጌታና አምላክን ኢየሱስ ክርስቶስን እንዳጠመክበት እንደ ዮርዳኖስ ጸበል እንዲሆንልኝ አድርግልኝ ትላላችሁ። ከዛ ደግሞ ቀጥላችሁ ምን ትላላችሁ ማለት ነው? ዓለማትን የፈጠርህ ጌታዬና አምላኬ መድኃኔዓለም ኢየሱስ ክርስቶስ ሆይ የሰውን ልጆች ለማዳን በእደ ዮሐንስ በዮርዳኖስ መጥተህ ተጠምቀሃል። አንተ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ስምህን በፍጹም እምነት ሆኖ የጠራ እንደሚድን ተናግረሃል። ለመጥምቀ መለኮት ለቅዱስ ዮሐንስም የገድሉ መጽሐፍ የተነበበበትን ማንኛውንም ውሃ የዮርዳኖስ ጸበል አደርግለታለሁ ብለሃል። እኔም ይህንን ቃል ኪዳን በፍጹም እምነት አምኜ አንብቤያለሁና ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እባክህን ይህንን ውሃ የዮርዳኖስ ጸበል አድርግልኝ፣ ከጎን የፈሰሰውን ማየገቡ አድርግልኝ ትላላችሁ 3 ጊዜ። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ይህንን ውሃ ይህንን ጸበል የዮርዳኖስን ጸበል አድርግልኝ፣ የዮርዳኖስን ጸበል አድርግልኝ፣ የዮርዳኖስን ጸበል አድርግልኝ፣ ከጎን የፈሰሰውን ማየገቡ አድርግልኝ፣ ከጎን የፈሰሰውን ማየገቡ አድርግልኝ፣ ከጎን የፈሰሰውን ማየገቡ አድርግልኝ ብላችሁ በአቡነ ዘበሰማያትና በሰላመ ቅዱስ ገብርኤል ትጨርሳላችሁ ማለት ነው። የመጥምቀ መለኮት ቅዱስ ዮሐንስ ገድል የሌላችሁ የተአምሩ መጽሐፍ የሌላችሁ ሰዎች ደግሞ የመጀመሪያዎቹን ጸሎቶች ብቻ አድርጋችሁ ይህንን ትፈጽማላችሁ ማለት ነው። እመኑኝ ቃሉ የማያብል እውነተኛ አምላክ ነው ያለንና በእርግጠኝነት ይሆንላችኋል፣ ይደረግላችኋል። በዚያው ቅጽበት የዮርዳኖስን ጸበል እንደሚሆንላችሁ አምናችሁ በጸበሉ ትጠመቃላችሁ፣ ትረጫላችሁ፣ ጸበሉን ትጠጣላችሁ ማለት ነው። በነገራችን ላይ እዚህ ላይ ልነግራችሁ የሚፈልገው አንድ ነገር አለ። ማንኛውም ገዳማት ላይ ስንሄድ፣ ቤተ ክርስቲያን ስንሄድ፣ የትኛውም የጸበል ቦታ ላይ ስንሄድ ምን ብለን ነው የምንጠመቀው? መላ ሰውነታችንን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለን 3 ጊዜ እናማትባለን። ከዚያ ምንድን ነው የምንለው? ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የዮርዳኖስን ጸበል አድርግልኝ፣ ከጎን የፈሰሱ ሰውን ማየገቡ አድርግልኝ እያልን እኮ ነው ወደ ሸንዳ ወደ ጸበል እየገባን የምንጠመቀው አይደል እንዴ? አባቶቻችን ይህንን ስርዓት ነው ያስተማሩን። ወደ ጸበል ስትገቡ ዝም ብላችሁ ሄዳችሁ እንደ ሻወር አትጠመቁ፣ አትታጠቡ ብለዋል። ቀጥታ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ከጎን የፈሰሰውን ማየገቡ አድርግልኝ፣ የዮርዳኖስን ጸበል አድርግልኝ እያለ ነው የምንጠመቀው። ስለዚህ በዕለተ ቀኑማ በዚህ በአስተሪኦ በዓሉማ
ራሱን በገለጠበት ራሱን እንደ ሰው ልጅ ወረፋ ጠብቆ አድሮ በተጠመቀበት በዚህ ቀንማ ሁሉም ማያትና ሁሉም ውሃዎች እንደሚባረኩ ግልጽ ነው። ነገር ግን ከኛ የሚጠበቀውን የክርስትና ግዴታችንን ልክ አሁን ባልኳቸው መሰረት አድርገን ጥምቀታችንን እንፈጽማለን ማለት ነው። እንግዲህ አደራ ብያለሁ። አደራ የምትችሉ እጅግ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ 11 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ቀደም እንደነገርኳችሁ በአረብ ሀገር፣ በውጭ ሀገር፣ በስደት ያሉ በአሕዛብ ሀገር ያሉ ክርስቲያኖች፣ ኦርቶዶክሶች ካሉ ስማቸውን ሜንሽን እያደረጋችሁ ከቤታቸው ሆነው በዚህ መሰረት ጸበል ባያገኙም እንኳን የዮርዳኖስ ጸበል አድርገው